Senior Chief Kelly is the third member to be attacked. 3 perps are dead. Also killed was his wife. ይህንን የመሰለ ትኩስና ጥራት ያለው የፊልም ትረካ ስናቀርብላችሁ እናንተ ደግሞ ለድካማችን ምላሽ ለመስጠት ከታች ያለውን ሰብስክራይብ የሚለውን ቁልፍ ተጭነው ቤተሰባችንን ይቀላቀሉ። እንዲሁም ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ያግዙ። ታሪካችን የሚጀምረው እርስ በራሷ እየታመሰች የምትገኘዋ የሶሪያ የአለፖን ከተማ ውስጥ ነው። ጥቂት የዩኤስ የባህር ኃይል ታጣቂዎች ብቅ ብለው አማጽያንን በመግደልና በከተማይቱ ፍርስራሽና ጎዳናዎች ውስጥ እየተጓዙ አንድን ሰው ለማዳን ሲሯሯጡ ይታያሉ። ህንፃውንም ሲያስሱ ወታደሮቹን እየመራ ያለው ሰው ሪተር የተባለው የሲአይኤ ምክትል ዳይሬክተር ይታይና በሶሪያ መንግስት ወታደሮች የተያዘውን የሲአይኤ ታጋቻቸውን እንዲያስፈቱትም ያዛቸዋል። ከዳይሬክተራቸውም አጭር መረጃ ከተቀበሉ በኋላ የቡድኑ መሪ ሆነው ጆን ኬሊ ቡድኑ ወደ ሌላ የከተማው ክፍል ይዟቸው ይሄዳል። በተጠረጠረው ህንፃ ላይም ጥቃት ከፍተው ታጋቹንም ያስፈቱታል። ተልእኮንም ሲያጠናቅቁ ጆን ኬሊ የሞተ የሶሪያ ወታደር ኪስ ፈትሾ በስልኩ መረጃ መሰረት ወታደሩ የቀድሞ የሩሲያ ጦር ወታደር እንደነበርም ይረዳል። ሪተርም ጉዳዩን ትቶ በተቻለ ፍጥነት እንዲንቀሳቀሱም ይጠይቀዋል። ሲወጡ የሩሲያ ክፍል በሆነው በአርፒጂ የሚመሩ ወታደሮችም ተኩስ ይከፍቱባቸዋል። ኬሊና ቡድኑ የመልሶ ጥቃት ዘመቻም ያደርጋሉ። ወዲያውኑም ቦታው የሱሪያ ኃይሎች መሸሸጊያ ሳይሆን የሩሲያ የጦር መሳሪያዎች ማከማቻ መሆኑ ይገነዘባሉ። በከባድ ፍልሚያ ውስጥም ሆነው እነሱና ነፃ ያወጡት ታጋቻቸው ሄሊኮፕተር ወደሚጠብቃቸው የህንፃው አናት ላይ ይሸሻሉ። በሄሊኮፕተሩ ውስጥ ኬሊ ሰዎች በሩሲያውያን እጅ በመሞታቸው ሪተርን ይወቅሰዋል። ከዚያም ሪተር ተልእኳቸውን ስለጨረሱ በሚሳኤል ቦታው እንዲመታም ያዛል። ህንፃውንም አፈራርሰው ይሸሻሉ። ከሆነ ከ3 ወራት በኋላ ከቅርብ ጊዜ ወዲህ ከወታደርነት የተገለለና ከቤተሰቡ ጋር በቤቱ ጊዜ የሚያሳልፈውን የኬሊ ቡድን አባል የሆነውን ጆን ከቤቱ ውጭ በቫን ተመቶ ይሞታል። ከጥቂት ጊዜያት በኋላ ሌላ ጡረታ የወጣ የቡድኑ አባል የሆነው ኪት በማይታወቁ ሰዎች በመኪና ውስጥ ሳለ በመንገድ ላይ ይገደላል። እነዚህ የተገደሉ ሰዎች ከ3 ወራት በፊት በአለፖ ከተማ የሲአይኤ ታጋቻቸውን ለማስፈታት ከረዱት ወታደሮች መካከልም ነበሩ። ካይልና ባለቤቱ በሌሊትም ለመተኛ ሲዘጋጁ እሱ ባለቤቱን ትቷት ሶፋው ላይ ሄዶ ምግብ ለመብላትና ሙዚቃ ለማዳመጥም ይቀመጣል። ሙዚቃም እያዳመጠ ያለ ኮምፒውተሩ በድንገት ሲዘጋ ቤት ውስጥ ያለው መብራት እንደጠፋም ይረዳል። የእግር ኮቴና በር ሲከፈትም ሰምቶ ሽጉጡን ከሳጥን አውጥቶ የድምጹን አቅጣጫ መከተል ይጀምራል። በርካታም ሰዎች ቤቱን እንደሰበሩ ወደ ውስጥ በመግባት በጨለማ የሚያሳይ መሳሪያ እንዳደረጉም ወደ መኝታ ቤት ያመራሉ። ከባለ ጭምብሉ አንደኛው መኝታ ቤቱን ከከፈተ በኋላ አልጋ ላይ የተኛ ሰው እንዳለ ሲመለከት ጊዜ ወደ ተኛችው እርጉዝ ባለቤቱ ደጋግሞ በመተኮስ ይገድላታል። ካይልም ከመኝታ ቤት አንዳች አጠራጣሪ ነገር ስለሰማ ሽጉጡን እንደያዘ ወደ ፎቅም ይወጣል። እንደወጣም ሚስቱን ተኩሶ ከገደለበት ሰው ጋር ፊት ለፊት ይገናኝና ካይል ባለጭንብሉን ሰው በፍጥነት ተኩሶም ይገድለዋል። በመቀጠልም ካይል ቤት ውስጥ ከገቡት ውስጥ ሌሎች ጭንብል ለባሾች ጋር አንድ በአንድ ተተኳኩሶ ያሰግዳቸዋል። ነገር ግን ኬሊ ከአንደኛው ጋር ሲታኮስ ራሱ በጥይት 3 ቦታ ተመቶም ይወድቃል። ካይልም በሽጉጥ ተኩሶ ከመታቸው መሃል አንደኛው ብዙም ስላልተጎዳ እንደምንም ጥይቱ ሲያልቅበት ከቤቱ ይሸሻል። ካይልም የደረሰበት ጉዳት በጣም ከባድም ስለነበር እየተሳበ ወደ መኝታ ቤቱ ገብቶ ባለቤቱን ለማየት ቢሞክርም በህይወት ግን አላገኛትም። እሱም እዛው ጋር ራሱን ይስታል። ወደ ሆስፒታልም ይወሰዳል።
ከቆይታ በኋላ ነቅቶ ሲነሳ የባህር ኃይል ካፒቴኗ ካረን ግሪር ልትጎበኘውም ትመጣለች እና ስለ ባለቤቱና ስለ 2 የቀድሞ ጓደኞቹ ግድያም ትነግረዋለች። እንዲሁም ለቀሩት የቡድኑ አባላት ስለተደረጉ የደህንነት ጥንቃቄዎችም ትገልጽለታለች። ካይልም በቤቱ የገቡት ታጣቂዎች ተራ ሰዎች ወይም ሌቦች ሳይሆኑ ባለሙያዎች እንደነበሩና ሆን ብለው እንደመጡም ይነግራታል። የገዳዮቹንም ማንነት እንድትነግረው ቢጠይቃትም እሷ ግን ምንም እንደማታውቅም ትነግረዋለች። ጉዳዩ እየተጣራም ስለሆነ እረፍትም እንዲያደርግም ትመክረዋለች። ካይልም በመጨረሻ አገግሞ የአሜሪካ ጦር ልዩ ኃይሎችን ቡድንን ይቀላቀላል። ይህ በእንዲህ እንዳለ የመከላከያ ጸሐፊ የሆነውና ዳይሬክተር ሪተርና ከግሪር ጋር ስብሰባ ያደርጋሉ። በውይይቱ ወቅት ሪተር አጥቂዎቹ ሩሲያውያን እንደሆኑ ይነግራቸዋል። እነዚህ የሩሲያ ወታደሮችና የሩሲያ ፌዴሬሽን የሆኑት የፌዴራል ደህንነት አባላት እንደሆኑም ይገልጻል። ኬሊና ቡድኑ ከጥቂት ወራት በፊት የሲአይኤ ታጋሻቸውን ለማስፈታት በአለፖ የሚገኘውን ኤፍኤስቢ ማጥቃታቸውንና ሩሲያውያን አሁን በበቀል እርምጃ ላይ እንዳሉ ይነግራቸዋል። እንዲሁም ሲአይኤ ለነዚህ ድርጊቶች ምንም አይነት ምላሽ ላለመስጠት መወሰኑንም ያስረዳል። ጉዳዩን መመርመር በመቀጠል ከአጥቂዎቹ ወይም ከሩሲያ ጋር ምንም አይነት ችግር መፍጠር እንደሌለባቸውም ይደመድማል። ካረንም ከጥቂት ጊዜ በኋላ ወደ ካይል ተመልሳ በመምጣት ባለቤቱንና ጓደኞቹን የገደሉትን ሩሲያውያንን መሆናቸውንም ትነግረዋለች። ሲአይኤም ምርመራውን እንደሚያቆምም ታሳውቀዋለች። ነገር ግን ወደ አሜሪካ እንዲገቡ የረዳቸውን ሰውዬ ፓስፖርት ያዘጋጀላቸውን ሰውዬ ጭምር ፋይሉንም ትሰጠዋለች። አንድሬ የተባለው ሰው ወደ አሜሪካ እንዲገቡ ያመቻቸላቸው ሰው እንደሆነ ታብራራለታለች። አስፈላጊውንም መረጃ ሁሉ በእጁ ካደረገ በኋላ ካይልም የባለቤቱንና የጓደኞቹን ሞት ለመበቀል ወዲያውኑ ወደ ሥራ ይገባል።
በሩሲያ ተሽከርካሪ በመጠቀም ወደ ተሰጠው ቦታም ይደርሳል። ካረን ተቀብለው ወደ ጀርባም ትወስደዋለች። እሱ